ከአምላኬ ጋር እንብዛም ቃሉ ያንሳል መሰለ ማለት የምንገናኘው ሁለት አጠር ያሉ ትዕዛዝ መሰል ጸሎቶቼን ልናገር ስል ነው አንደኛው ለናቴ አጸደገነትን ሁለተኛውና ዋንኛው ደግሞ ወደፊት የምወልደው ልጄና ልጁ አሁን ላይ የምታወቅበትን ደርባባዬ ንፍጦ የሚለውን ስሜን እንዳይሰሙት ብቻና ብቻ ነው እኩለ ሌሊት የደርባባዬን ስም እየጠራው አፍንጫዬ መቆጣጠር ያቃተውን ነገር ችላ ያልኩ ማልቀስ መታወቂያዬ ነው አሁንማ የሰፈር ሰው እንደ ምልክት መጠቀም ጀምሯል ናስኪ ጎሽ ደርባባዬ ንፍጦ ሰክሮ የሚያድርበት ቱቦ አጠገብ ካለው ሱቅ ገዝተና ይባላል ደርባባዬ ንፍጦ ብሎ ያወጣልኝን ጠላቴን አላውቀው ብቻ ግን ሲጠሩኝ መዞር ጀምሬያለሁ ማፍቀር አፍቅሮ መሰቃየት አንድን ሰው ነፍሱ እስኪጠፋ መውደድ እንደ ኃጢያት የሚቆጠርበት ዓለም ላይ ሆኜ የኔ ደርባባዬን ማምለክ የኔ ደርባባዬን ብዬ ራሴን መጣሌ እነሱ ጋር ሲደርስ ቀልድ ነው ያሰራሰብሽ ከንፈርሳ አካሉ ጌታነስ ምትወደው እንገሰብ ይላል አካሉ ውስጥ እንዳለ ካቃለው አካሉ እየሰማኝ ነው ሰማ አንተን እኮ ነው አይሰማም ይሆን ነገ ማጥተፊ ቃጥም ቦላ አውጥቼ መወረወረልሽ ደርባባዬ ንፍጦ አለመግባት አልችልም ከሁለት ትዕዛዝ አዘል ጸሎቴ ጋር የሷን ነገር ቁረጥልኝ የሚል ሶስተኛ ጸሎት ስላልጨመርኩ ይሁን አላውቅም ማታ ያዳፉኝ ካስወጡኝ መሸታ ቤት ዛሬ ምንም እንዳልተፈጠረ መሰስብ እየገባው ጠባቧ ማምሻዬ ሙዚቃ አስከሯታል ኑሮ አልገፋ ያላቸውን ብዙ የቀን ሰራተኞች አጭቃ ይዛለች የታለች ያቺ ገለሞታ ባይኔ ፈልጋታለሁ እሷን የማየት ሱስ ኖሮብኝ አይደለም እሷን ፈልጌ እንዳልመጣሁ እንድታውቅ ባይኔ ገላምጬ ላሳያት እንጂ ዛሬ የሚታዘዘው ሌላ ሰው ነው ያቺ ደርባባ ባለ ንቅሳት የደም ገንቦ ሴተኛ ዳር የለችም ቆየት አባቷ ሄዳ ነው ድምጼን ዝቅ አድርጌ ራሴን እጠይቃለሁ ይሄን የቀን ሰራተኛ ለማማለል ኩልጭ የሚሉ ሴቶችን ገላ ባይኔ ፈተሽኩ የኔዋ ደርባባ ግን የለችም እኔ ግን አዲስ ህይወት ለመጀመር ለምን አላስብም ለምን ከኔ አምና የምትቀበለኝን አልፈልግም አሁን እቺ ምን ይወጣላታል በርግጥ ትንሽ ጥርሷ 1/3ኛው ውጪ ነው በርግጥ አይኖቿ የባለ ሱቁን አወል አይኖች ይመስላሉ በርግጥ ግን ቆያቺ ደርባባ ጋለሞታስ እግሯን አንሻፋ የቆመችውን አስተናጋጅ በመልከት ጠሯት ያቺ ሴት የት ናት የቷ ያቺ እንዴ እኮ የቷ የድሮ ጮኛህ ነው ያቻት ለካ ሀብታሙ በዴ ልቤ አካባቢ ቀዘቀዘኝ በድሉ ማለት ከዛ ሁሉ ቀን ሰራተኛ መሃል ሀብታሙ ነው በነጫጭ የተደረደሩ ጥርሶቹ ያልተንበረከከ ሴተኛ ዳር የለችም ከቀበሌ 3 እስከ ቀበሌ 7 ድረስ ሙሉ ሴቶች በድሉ ሲባል ያንዘረዝራቸዋል የሰማይ አምላክ ጸሎቴን ስማ እንዴ ባካድሬ ጥራኝ ከሀብታሙ በዴ እያሉ ይገጥሙለታል ቆይ ግን ማን ነው ሀብታም ያደረገው የሀብታም ቤት ዘበኛ ነው እንጂ ይሄ ዘበኛ አያት የኔን ደርባባ የኔን ባለ ንቅሳት እኔ ለመኖር እንድጓጓ አድርጋኝ የነበረች ንግስቴ ደሞ የኔ ይላል እንዴ እሷ የሁሉም ናት የሁሉም ቀን ሰራተኛ እዛ አንገት ላይ ጣቶቼን እንዳንሸራሽር የፈቀደችልኝ እኔ ብቻ ነበርኩ ይሄ ሴት አውል ክፍለ ሀገር ያለው አጎቱ አንድ ነገር አድርጎለት ነው እንጂ ደርባባ ይበድሉን እንዴት ተወዷለች የሀብታም ተራፊ እየበላ ሆዱ ሞላል እንጂ ሀብታሞቹ የጠበባቸውን ጨርቅ እየለበሰ አማረበት እንጂ ከኔ ካካሉ ተሰማ እንግዱ በምን ይበልጣል
እኔ ግን ቆይ ክፍለ ሀገር ዘመድ የለኝም እንዴ? እውነትም እናቴ ብትሆን ጥላኝ ትሄድ ነበር? እናቴ ብትሆን የሚጎዳኝን እያወቀች የሌላ ሰው ትሆን ነበር? መተኪያ የሌለው የእናት ሞት ነው እንጂ ድምጼን ከፍ አድርጌ ቆይ ምንድነው የማወራው? ሰክራለሁ እንዴ? እሺ የዛሬው ሳረቄ ለምንድነው ውሃ የሚለው? ይቺ ጋለሞታ ከዚህ ሴት አውል ጋር አሸሼ ገዳሜ ስትል አረቄ ማውጣት አቃታት አይደል? አካሉ ብቻ ማውራት ጀመርክ እንዴ? ዞር ያየው ግርማ ነው። ግርማ ግን ድሮም እንደዚህ ያስጠላል። አረቄው በጣም ቀጠና። የኔ ምንም አልሆንም እስኪ አንተን ብሎ በአንድ ትንፋሽ ጅው አድርጎ ከንፈሩን በእጁ ሞጀቀው። ቦክስ ልሰንዝር ይጃንጠልጥ ያውጥቼ ይዋጣል ልበለው። ልክ ነህ ያንተ ቀጥኗል። እንካማ ቀመሳት ብድር የለ በመለስ ነይ አይኔ በንዴት ፈጦ ጠሯት ያቺን ሸፋፋ። ምን እኔ የእንጀራ ልጅ ነኝ ወይ ውሃ የሚቀርብልኝ ማለት? የኔ አረቄ ለምን ውሃ ተጨመረበት? ውስጥ ያለው ንዴትና አለህ አግዞኝ በጣም ጮኩኝ። ሙዚቃው ተቀነሰ። ሁሉም ሰው ወደኔ ዞረ። ደርባባይም ጫልጠ ተጥታ አፍን አትክፈት ወደዛ። የኔ ከዛይ ሴተኛ ዳሪ ጋር መጣላቴ ነው አይደል እኔን እንድትበድሉ ያረጋችሁ? ሰካራ ጎሽ አረጋገጠችልኝ። ያቺ ጋለም አንተ ሰው ለአፍ ለከታ በጅለት በድሉ ነው። ባላበጅለትስ ቆምኩኝ። በርግጥ አረቄው ነው የቆመው። እኔማ በምን አቅሜ እኔ አበጅልሃለሁ። እንግዲያውስ ያኔ ወንድ ከሴቱ ይለይለታል። ተጠጋውት። አንተ ሰው አትነካካኝ። ኋላ ጉልቦታህን መጥቼ ያለ ዘር እንዳላስቀርህ። አይኖቹ ፈጣው እስኪ አንድ ቃል ተንፍስ የሚሉ ይመስላሉ። ደርባባዬ ፈርጣማ እጆቹን ይዛ ተበድልዋ ሰበብ ይሆንብሃል ስትለው ጆሮ ይገባ። የጨጨሆ ገብርኤል አካሉዬ ለኔ ወንድ አንተ ብቻ ነህ ብላይ ነበርኩ። ካምላኳ ቀጥላ ያለኋት ብቸኛው የራሷ ሰው ነበርኩ። ጉንጫ አካባቢ ራሰኝ። እንባዬ ያ ሁሉ ሰራተኛና ደርባባዬ ፊት አዋረደኝ። ወዲያው በለበስኩት ልብስ ጠርጌ አንተ ሴታውል አላስጨረሰኝ። አንዳች ነገር ላይ ተከመረ። ለማርያም ዝክር የተጎዘጎሰው ቄጤማ ላይ ፊቴን ሸፍኜ ጥቅልል ብዬ ተኝቻለሁ። በድሉ መሰንዘሩን አላቆመም። አንዳንዴ ምርግጫለሁ። ማገላገል የፈራ የቀን ሰራተኛ ከንፈሩን እየመጠጠ ያየኛል። በድሉ ግን አላሳዝነው። ድንገት ግን በመሃል የጠርሙስ ድምጽ ሰማሁ። ወዲያው አጠገቤ አንድ ግዙፍ ነገር ወደቀ። ሁሉም ሰው ጮኸ። ግራ ገባኝ። በድሉ ደምስሮቹ ተገታትሮ አጠገቤ ወድቋል። ደነገጥኩ። እሷ ናት እኮ ለጉልበቱ አዝና አረቄውን በውሃ ስጡት ያለችው ብሎ ሲያንሾካሹኩ ሰማሁ። ይበልጥ ደነገጥኩ። ባለሁበት ጉልበቴን አቅፌ ቁጭ ብዬ ባይኔ ፈልጋት ጀመር። አየኋት የኔን እጮኛ የኔ ጠበቃ። አይኗ በንዴት ፈጦ ቁና እየተነፈሰች በእጇ ጠርሙስ ይዛ ቆማለች። ደርባባዬ አሁንም ትወደኛለች እንዴ?